ቪዲዮ ከመጀመራችሁ በፊት ይህንን ቻናል ሰብስክራይብ በማድረግና ቪዲዮ ላይክ በማድረግ ድጋፋችሁን አሳዩኝ። አንድ ሰው ፈጽሞ ችላ ማለት የማይችለው ለምን እንደሆነ ታውቃላችሁ? በመልካችሁ አይደለም፣ በለበሳችሁት ልብስ አይደለም፣ በገንዘባችሁ ወይም በዝናችሁ አይደለም። ሁሉም ሰው አብሮ መሆን የሚፈልጋቸው ሰዎች ብዙዎችን ዘንግተው የሚያልፉትን አንድ ነገር ያደርጋሉ። አንተም ይህን ማድረግ ጀምር፣ አስገራሚ ነገር ይፈጠራል። አንዳንዶች ወደ አንተ ለመቅረብ ይፈልጋሉ፣ ሌሎች ደግሞ በአንተ ዙሪያ ሲሆኑ ይረበሻሉ፣ ይጨነቃሉ። ይህ ነገር እንዲህ ያለ ኃይል ነው። ምን እንደሆነ ለማወቅ ትጓጓለህ? እውነታው ይሄ ነው። ሁሉም ሰው እንዲወድ ስትጥር በትክክል የሚወድህ ማንም አይኖርም። አስበው እስኪ አስቂኝ ባልሆኑ ቀልዶች ስትስቅ፣ ለመስማማት ብቻ ብለህ አይሆንም ማለት ሲገባ አዎ ስትል፣ የማትወዳቸውን ነገሮች የወደድክ አስመስለህ ስታሳይ፣ ከተለያየ ሰው ጋር በተለያየ መንገድ ስትቀርብ ምን ይፈጠራል? አሰልቺ፣ ደብዛዛ፣ በቀላሉ የምትረሳ፣ ማንም የማያስታውስህ ሌላ ሰው ትሆናለህ። ተፈላጊ ሰዎች ግን የሚያደርጉት ይሄን ነው። እነሱ እንደ ማንነታቸው ይቀርባሉ፣ የሚያስቡትን ይናገራሉ፣ አስመሳይ ሳቅ አይስቁም፣ ችግርን ለማስወገድ ብቻ አይስማሙም፣ ያለምንም ምክንያት እምቢ ይላሉ። ከዚያም አንድ ነገር ይከሰታል። ሰዎች ፍላጎት ማሳየት ይጀምራሉ። ምክንያቱም ሁሉም ሰው እንዲወድ ስትተው ሁሉም ሰው ሊያውቅ ይፈልጋል። እውነተኛ መሆን እንደ ማግኘት ነው። ከመጠን በላይ መጣር ግን ሰዎችን ያርቃል። ይህን የተማርኩት በራሴ ልምድ ነው። ቀደም ሲል በሁሉም ነገር ከሁሉም ሰው ጋር ስማማ ነበር። በፊልሞች፣ በሙዚቃ፣ በአስተያየቶች፣ ምንም ቢሆኑ ዝም ብዬ እንደ ሻንጉሊት ራሴን ነቀንቅና ፈገግል ነበር። ታውቃለህ? ማንም አያስታውሰኝም ነበር። ከበስተጀርባ ያለ ድምጽ ብቻ ነበር። ከዚያ በኋላ ግን የማስበው መናገር ጀመርኩ። በክፉ መንገድ ሳይሆን በሐቀኝነት። ያንን ፊልም አልወደውም፣ እዚያ መሄድ አልፈልግም፣ ያለኔ አይደለም እል ነበረ። እናም ሰዎች ትኩረት መስጠት ጀመሩ። ጥያቄዎችን መጠየቅ ጀመሩ። የኔን አስተያየት ትኩረት መስጠት ጀመሩ። ለአመታት የማይታይ ከሆንኩ በኋላ በመጨረሻም ታየሁ። ለተጨማሪ ጠቃሚ ምክሮች ሰብስክራይብ አድርጉ፣ የደወል ምልክቷን ተጫኑና ይህን ቪዲዮ ላይክ አድርጉ። በሚቀጥለው ጊዜ የትም ቦታ ስትሆን፣ በድግስ ላይ፣ በቡና መሸጫ ውስጥ፣ በስብሰባ ላይ፣ ቀጠሮ ላይ፣ የትም ብትሆን እንዴት እንደተቀመጥክ ወይም እንደቆምክ አስተውል። ትንሽ ለመምሰል እየሞከርክ ነው? ወደ መሬት እያየህ ነው? እጆች ሰውነትን ተጣብቀዋል? ትከሻዎች ዝቅ ብለዋል? ምቾት ስላልተሰማ ስልክህን እያየ ነው? አቁም። ይህንን ማድረግ አይጠበቅብህም። ይልቁንስ ማድረግ ያለብህ ስትቀመጥ ዘና ማለት፣ ትንሽ ዘርጋ። ልትጠፋ እንደምትፈልግ አትጨናነቅ። ክንድህን ወንበሩ ጀርባ ላይ አድርግ። ወደ ኋላ ተደገፍ። ቦታህን ያዝ። ስትቆም በጠንካራ ሁኔታ ቆም። ጀርባህን ቀጥ አድርግ። እግሮችህ መሬት ላይ ተተክለዋል። ጭንቅላትህ ቀና ብሎ ስትራመድ ወዴት መሄድ እንደሚፈልግ እንደሚያውቅ ሰው ተራመድ። በፍጥነት ወይም በዝግታ ሳይሆን እርግጠኛ በሆነ መንገድ፣ በራስ በመተማመን። ይህ ባለጌ ስለመሆን አይደለም። ይህ የሚያሳየው እዛ የመሆን ሙሉ መብት እንዳለ በማሰብ መንቀሳቀስህን ነው። ምክንያቱም አለህ። ልክ እንደ ሌላው ሰው እዛ የመሆን መብት አለ። ተፈላጊ ሰዎች ቦታ ስለያዙ ይቅርታ አይጠይቁም፣ አይቀነሱም፣ በማዕዘኖች ውስጥ አይደበቁም፣ ራሳቸውን አያሳንሱም። እነሱ ራሳቸውን እንዳስፈላጊ እንደሆኑ አድርገው ይቆጥራሉ፣ ምክንያቱም በእርግጥም አስፈላጊ ናቸው። እናም በዙሪያቸው ያለውን ሰው ሁሉ ይሄን ይሰማል። በራስ መተማመን ያለ ሰው ወደ ክፍል ሲገባ ተመልከት። አይቸኩልም፣ በፍርሃት አይዞርም፣ ስልኩን አይነካም። ልክ ቦታው የነሱ እንደሆነ አድርገው ይገባሉ። ትዕቢተኛ ሳይሆኑ የተረጋጉ ሆነው። ያ የምትፈልገው ጉልበት ነው። ያ ነው ሰዎች እንዲመለከቱና ይህ ማን ነው ብለው እንዲያስቡ የሚያደርገው። አፍህን ከመክፈት በፊት ሰውነት ታሪክ ይናገራል። ትክክለኛው ታሪክ እየተናገረ መሆኑን አረጋግጥ። ማንም የማያስተምር ነገር ይህን ነው። በክፍል ውስጥ በጣም አስደሳች የሆኑ ሰዎች የሚያወሩት ያነሰ ነው። የሚናገሩት እያንዳንዱን ነገር አያብራሩ። ጸጥታ ስላለ ብቻ አያወሩ። ቆም ይላሉ። ጸጥታ እንዲፈጠር ይፈቅዳሉ። እዚያ እንዲቀመጥ ይፈቅዳሉ። ቃላት ከአፋቸው ከመውጣታቸው በፊት ያስባሉ። አንድ ሰው ሲጠይቃቸው አይደናገጡም። እናም ወደ አእምሯቸው የመጣውን የመጀመሪያ ነገር አይናገሩም። ቦታውን ለመሙላት አይቸኩሉም። ለአፍታ ይቆማሉ፣ ይተነፍሳሉ፣ ያስባሉ፣ ከዛም ይመልሳሉ። ይህ የሚናገሩትን ሁሉ አስፈላጊ፣ ጠቃሚ፣ ለማዳመጥ የሚያስችል ያደርገዋል። ሰዎች ወደ እነሱ ይበልጥ ይቀርባሉ። ቃላትህን እንደ ቆሻሻ መቁጠር ስታቆም ሁለት ሰዎች ተመሳሳይ ጥያቄ ይጠይቃሉ። ስለዚህ ሀሳብ ምን ታስባለህ? አንደኛው ሰው ወዲያውኑ ምላሽ ይሰጣል። አዎ ማለትም ጥሩ ይመስለኛል፣ እንደዛ ነው፣ ሊሰራ ይችላል፣ አላቅም፣ ምናልባት፣ አዎ ምናልባት አለ። ሁለተኛው ሰው ደግሞ ትንሽ ሰኮንዶችን ቆም ብሎ አስቦ ከዚያም አቅም ያለ ይመስለኛል፣ ግን ስራ ይፈልጋል። ማን የበለጠ አስተዋይ ይመስላል? ማን የበለጠ እርግጠኛ ይመስላል? ከማን የበለጠ መስማት ትፈልጋለህ? ማንን የበለጠ ታምነዋለህ? ሁለተኛውን ሰው አይደል? ምክንያቱም ከመናገሩ በፊት ስላሰበ ነው። ምክንያቱም
ቃላቶቹ ክብደት ስለነበራቸው ነው። ጸጥታ ሰዎችን የማወቅ ጉጉትን ይጨምራል። በጣም ማውራት የሰዎችን ትኩረት ያሳጣል። ቆም ማለት፣ መተንፈስ፣ ማሰብ ስትማር ቃላቶች ክብደት ይኖራቸዋል። ሰዎች በተለየ መንገድ ማዳመጥ ይጀምራሉ። ወደፊት ይቀርባሉ፣ የምትናገረውን ይጠብቃሉ። አብዛኛው ሰው ጸጥታን ይፈራል። እንደዛ ይሞላሉ። አቁም። ጸጥታ እዚያ እንዲኖር ፍቀድለት። የራስህ አድርገው፣ ተጠቀምበት። ከኃይለኛ መሳሪያዎችህ አንዱ ነው። ይህ በጣም ትልቅ ጥበብ ነው። ምናልባት በዚህ ዝርዝር ውስጥ ትልቁ ሊሆን ይችላል። በመስመር ላይ አንድ ነገር በለጠፍክ ቁጥርና በየ2 ደቂቃው በምትፈትሽበት ጊዜ ሁሉ ለሁሉም ሰው ጥሩ ነው ብለው እንዲነግሩ እንደምትፈልግ እያሳየህ ነው። ማስታወቂያዎችህ በየጊዜው በምታደርግበት ጊዜ ሁሉ፣ ላይክህን በምትቆጥርበት ጊዜ ሁሉ አንድ ሰው ጥሩ መስላለሁ፣ የወደዱኝ ይመስልሃል፣ እንግዳ ነበር ብለህ በምትጠይቅበት ጊዜ ሁሉ ኃይልህን እየሰጠህ ነው። ለእነሱ እያስረከብክ ነው። ተፈላጊ ሰዎች የማያቋርጥ ድጋፍ አያስፈልጋቸውም። ምርጫ ያደርጉና ይቀጥላሉ። አንድ ነገር ከለጠፉ በኋላ ይረሱታል። ምን መልበስ እንደሚፈልጉ ሳይጠይቁ ይለብሳሉ። ማድረግ ስለፈለጉ ነገሮችን ያደርጋሉ። ሰው ስለነገራቸው አይደለም። እና ያ ጉልበት እኔ ጥሩ መሆኔ እንድትነግሩኝ አያስፈልገኝም የሚለውን ጉልበት ያ ነው ሰዎችን ወደ አንተ የሚስበው። ሁልጊዜ ማረጋገጫ የሚጠይቅ ሰው አስብ። ይህ ጥሩ ነው፣ ወደድከው፣ መቀየር አለብኝ፣ ይህ ምን እንድሰማ ያደርጋል። ደክሟል አይደል? በእርግጠኝነት ተዳክሟል። ምክንያቱም እነሱ ጉልበትን እየወሰዱት ነው። አሁን የራሱን ነገር የሚያደርግ ሰው አስብ። የሚፈልገውን ያደርጋል፣ የሚፈልገውን ይለብሳል፣ የሚያስበውን ይናገራል፣ ውሳኔ ይወስናል፣ ወደፊት ይሄዳል ያለምንም ይቅርታ። ያንን ሰው የበለጠ አታከብረው? በዙሪያው መሆን የበለጠ አትፈልግም? ምክንያቱም በራስ በመተማመኑ ነው። በራስ መተማመን ፍቃድ አይጠይቅም፣ ዝም ብሎ አለ። ማረጋገጫ መጠየቅ ስታቆም ሰዎች በነፃ ይሰጡሃል። አንድ መረዳት ያለብህ ነገር ቢኖር አንዳንድ ሰዎች እንደማይወዱ ሙሉ በሙሉ መቀበል ነው። ሁሉም ሰው አይወድህም። እናትህ ትወድ ይሆናል፣ ውሻ በእርግጠኝነት ይወድ ይሆናል፣ ግን አንድ የማታውቀው ሰው ላይወድ ይችላል። እናም ታውቃለህ፣ ያ ፍጹም ነው። እያንዳንዱን ሰው ለማሸነፍ መሞከር ስታቆም ለሌላው ሰው ሁሉ በጣም አስደሳች ትሆናለህ። ምክንያቱም ማንንም የማይፈልግ ሰው ሁሉም ሰው በዙሪያው እንዲኖር የሚፈልግ ሰው ነው። ስለዚህ ሰዎችን ማባረር አቁም። ሁልጊዜ መጀመሪያ መልእክት መላክ አቁም። ሁልጊዜ የምትገኝ አንተ መሆንን አቁም። ነገሮችን ለማሳመን መሞከር አቁም። ከሚፈልጉት ጋር ለመስማማት ራስን ማጣመር አቁም። አንተ ብቻ ሁን። ቦታህን ያዝ። ከመናገር በፊት አስብ። ከሁሉም ሰው ማረጋገጫ መፈለግ አቁም። እናም ዋጋህን ከማያዩ ሰዎች እራቅ። ይህንን ስታደርግ የሚፈጠረው ይሄ ነው። ሰዎች ያስተውላሉ። ተስፋ እንደሌለህ ያያሉ። የሚያስፈልጋቸው ነገር እንደሌለህ ያያሉ። ደረጃዎች እንዳሉህ ያያሉ። እናም በድንገት በአይኖቻቸው የበለጠ ጠቃሚ ትሆናለህ። ምክንያቱም የማንችለውን እንፈልጋለን፣ የራቀውን እናሳድዳለን፣ የሚያባርረንን ችላ እንላለን። ብቻህን በመሆንህ ደህና ስትሆን በፍጹም ብቻህን አትሆንም። ይህን አድርግና ምን እንደሚሆን ተመልከት። ሰዎች እንዴት በተለየ መንገድ እንደሚይዙ ተመልከት። ውይይቶችን እንዴት እንደሚለወጡ ተመልከት። ሰዎች ሁልጊዜ ወደ እነሱ ከመሄድ ይልቅ ወደ አንተ መምጣት እንዴት እንደሚጀምሩ ተመልከት። አዲስ ፊትም ሆነ ብዙ ገንዘብ አያስፈልግም። ዝም ብለህ የምትቀርብበት መንገድን ቀይር። ነገሮችን ማባረር አቁም። ራስህን ማሳነስ አቁም። በጣም ማውራት አቁም። እናም አንተን ከማይይዙ ሰዎች ጋር መጣበቅ አቁም። ያለምንም ይቅርታ ራስህን ሁን። እዚያ እንደምትኖር ቦታን ተቆጣጠር። ጸጥታ እንደ መሳሪያ ተጠቀም። የሁሉም ሰው ማረጋገጫ አስፈላጊነትን ተው። እናም አስፈላጊ ከሆነ ራቅ። አሁኑኑ ዛሬውኑ አድርገው። ሰዎች በአንተ ዙሪያ እንግዳ መምሰል ሲጀምሩ፣ ሲረበሹና የበለጠ ፍላጎት ሲያሳዩ አትደነቅ። አንተ በክፍሉ ውስጥ በጣም ተፈላጊ ሰው ሆነሃል። ቪዲዮውን ስለተመለከቱ በጣም እናመሰግናለን። ለተጨማሪ አነቃቂ ይዘቶች ሰብስክራይብ በማድረግ ቤተሰባችን ይቀላቀሉ።